ሰላም ወዳጆቼ እግዚአብሔር ጸጋ እግዚአብሔር ሰላም ባላችሁበት ቦታ ይብዛላችሁ። አሁን ደግሞ እስቲ ተነስተን እንደተለመደው አንድ ቦታ አብረን እንሄዳለን። የተከበረ የተወደደ ቦታ ነው አብረን የምንሄደው። ስለዚህ ነው ተከታተሉን እንላለን። ከጓደኞቻችን ጋር ሆነን የወንጌል ስርጭትን አብረን እንሰራለን። ይህንን ቪዲዮ የምትመለከቱ ሁላችሁም ሰብስክራይብ፣ ሼር እንድታደርጉ ለጓደኞቻችሁ እንድታጋሩ በጌታ ፍቅር እንጠይቃችኋለን። ምናልባት ጊዜና ሰዓት ያጣችሁ ወንድምና እህቶቼ ይህንን ቪዲዮ ላላመኑ ሰዎች ሼር እያደረጋችሁ፣ ሰብስክራይብ እያደረጋችሁ፣ ላይክ እያደረጋችሁ ጎናችን እንድትቆሙ በጌታ ፍቅር እንጠይቃችኋለን። ይህ ቪዲዮ ደግሞ ለብዙ ሰው ሰብስክራይብ፣ ሼር፣ ላይክ ማድረግ መቻል አለባችሁ። እግዚአብሔር ጸጋና እግዚአብሔር ሰላም ባላችሁበት ቦታ ይብዛላችሁ። ተባረኩ። የሚያምን አይፈረድበትም ብሎ ይናገራል። ነገር ግን በአንድ ልጁ ያላመነ በፍርድ ውስጥ አለ። ወዳጆቼ ኢየሱስ ክርስቶስ ያድናል፣ ይታደጋል። ኢየሱስ ክርስቶስ ከኃጢአት ያድናል፣ ከዘላለም ሞት፣ ከዘላለም ጥፋት ያድናል። መጽሐፍ ቅዱስ እንደዚህ ይላል፣ መንግሥተ ሰማያት ቀርባለችና ታግቡ በወንጌል ተመሩ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይታደጋል። መጽሐፍ ቅዱስ መዳን በሌላ በማንም የለም ይላል። ወዳጆቼ መዳን በሌላ በማንም የለም ካለ እንድንበት ዘንድ ከሰማይ በታች የተሰጠ አንድ ስም አለ፣ አንድ መዳኛ አለ። ስሙ ክርስቶስ ኢየሱስ ይባላል። ኢየሱስ ክርስቶስ የኃጢአት መድኃኒት ነው። ኢየሱስ ክርስቶስ የዘላለም ሕይወት ነው። መንገድና እረፍት በኢየሱስ ነው። ሕይወትና ሰላም በኢየሱስ ነው። ምድር ሰላም አትሰጥም። ዓለም ሰላም አይሰጥም። ገንዘብ ሰላም አይሰጥም። ባለጠግነት ሁሉ በምድር ያለው ወዳጆቼ ጊዜያዊ ነው። ሁሉ በምድር ያለው ወዳጆቼ የሚጠፋ ነው። ውበት ሐሰት ነው። ደምግባት ሐሰት ነው። እውቀት ሐሰት ነው። በዚህ ምድር ያለ ሁሉ ከንቱ ነው። ወዳጆቼ አንድ አለ ቃል የሆነው ክርስቶስ። እሱ የዘላለም ሕይወት ይሰጣል። እሱ የዘላለም እረፍት ይሰጣል። ሰላም ኢየሱስ ነው። ሰላም በኢየሱስ ነው። ሕይወት በኢየሱስ ነው። ብቸኛው ወደ አብ የሚያገባን መንገዱ ክርስቶስ ኢየሱስ ይባላል። ወዳጆቼ አንድ መንገድ ነው ያለው ወደ አብ የሚያደርሰን፣ ከአብ ጋር የሚያስታርቀን። መንገዱ ኢየሱስ ክርስቶስ ነው። ኢየሱስ ሲመሰክር ስለራሱ እንደዚህ ብሎ ተናገረ። ሕይወት፣ መንገድ፣ እውነት እኔ ነኝ አለ። ከኔ በቀር ወደ አብ የሚገባ የለም አለ። ወዳጄ በሩ ኢየሱስ ነው። ወዳጄ የሕይወት መርከብ ኢየሱስ ነው። መጽሐፍ ቅዱስ በብሉይ ኪዳን ዘመን የጥፋት ውሃ ሲመጣ በመርከቡ የገባው ትውልድ ብቻ ነው ሕይወትን የቀጠለው። ዛሬም መርከብ በሆነው በኢየሱስ፣ ሕይወት በሆነው በኢየሱስ የዘላለም ረፍት አገኙ። ዘመኑ አልቋል። ዘመኑ አልቋል። ሙሽራው ኢየሱስ ሲመጣ በደጅ ነው። ኢየሱስ ክርስቶስ ሲመጣ ድጋሚ ሊሰቀል አይመጣም። ድጋሚ ሊዘበትበት አይመጣም። ክርስቶስ ኢየሱስ ዳግም የሚመጣው ለፍርድ ነው። ከፍርድ ማምለጫው አሁን ነው ወዳጆቼ። ነገ የኔና ያንተ አይደለም። ነገ የኔና ያንተ አይደለም። ለቀኑ ክፋቱ ይበቃዋል ይላል ወዳጄ። ኢየሱስ ክርስቶስ የሕይወት መድኃኒት ነው። ኢየሱስ ክርስቶስ ብቸኛ አዳኝ ነው። ለዚህ ነው መጽሐፍ ቅዱስ የሰው ልጅ የጠፋውን ሊፈልግና ሊያድን መጥቷል ይላል። በኃጢአት የጠፋን እኔና አንተን ሊያድን ሰማይ ክብር ጥሎ የመጣው አንዱ ክርስቶስ ኢየሱስ ብቻ ነው። በቀራንዮ መስቀል ላይ እርቃኑን ለእኔና ለአንተ ዋጋ የከፈለው አምላክ ብቻ ነው። ወዳጆቼ ንስሐ ግቡ፣ በወንጌል እመኑ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። አዲስ ሃይማኖት አናወራላችሁ። ሰማይ የመሰከረለት፣ ቅድስት ድንግል ማርያም የመሰከረችለት፣ የእምነት አባቶች የመሰከሩለት፣ አብ እግዚአብሔር እሱን ስሙት ያለው ዛሬም እኛም የምናወራላችሁ ክርስቶስ ኢየሱስ ያድናል። መዳን በሌላ በማንም የለም። ሞት ነው ብሎ ይናገራል። ሰው ስራን ሰርቶ በወሩ ደሞዝ እንደሚያገኝ ኃጢአት ደሞዝ አለው። ወዳጄ
ንቃበት፣ በሰይጣን ላይ ንቃ፣ በኃጢአት ላይ ንቃ። ኢየሱስ ክርስቶስ ይናገራቸዋል። ወዳጄ መጽሐፍ ቅዱስ እነሆ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር ራትን እበላለሁ ይላል። ይሄ ነፍስ ጌታ የልባችሁን በር ያንኳኳል። ክፈቱለት ወዳጆቼ፣ ክፈቱለት። እግዚአብሔር አምላክ በሰማይ አይፈርድባችሁ። ይሄ አሁን የሰማችሁት ቃል ይፈርድባችኋል። ስለዚህ ንስሐ ግቡ፣ በወንጌል እመኑ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ ያድናል። ኢየሱስ ክርስቶስ ይታደጋል። ኢየሱስ ክርስቶስ ሕይወት ነው። ኢየሱስ ክርስቶስ እረፍት ነው። ምናልባት ይህን ድምፅ የማሰሙበት ጊዜ ይመጣል። እንሳለ መዳን የሚገኝበትን እውነት እንነግራቸዋለን። ወዳጆቼ ልባችሁን ክፈቱ። የሕይወትን ራስ በልባችሁ ላይ አንግሱት። የሕይወት ራስ ኢየሱስ ክርስቶስ ነው። መዳን የሚቻለው በኢየሱስ ክርስቶስ ነው። ያለ ኢየሱስ ዓለም አይድንም። ኢየሱስ ያድናል። መጽሐፍ ቅዱስ የእግዚአብሔር ቃል ሲናገር በአንደኛ ጢሞቴዎስ መጽሐፍ ምዕራፍ 1 ቁጥር 17 ሲናገር ለሚያለ ኃጢአተኞችን ሁሉ ሊያድን ኢየሱስ ክርስቶስ ወደ ዓለም መጣ የሚለው ቃል የታመነና ሰዎች ሁሉ ሊቀበሉት የተገባ እንደሆነ መጽሐፍ ቅዱስ ይናገራል። ወዳጆቼ መጽሐፍ የእግዚአብሔር ቃል ሲናገር በሮሜ መጽሐፍ ምዕራፍ 3 ቁጥር 23 ላይ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ደግሞ ጎሎታል ይላል። ከትንሽ እስከ ትልቅ፣ ካለው እስከ ሌለው፣ ከነጩ እስከ ጥቁሩ ሁሉ ሰው በደለኛና ኃጢአተኛ እንደሆነ መጽሐፍ ይናገራል። እግዚአብሔር አምላክ ግን ይሄ ኃጢአተኛና በደለኛ የሆነውን የሰውን ልጅ እንዲሁ ሊተው ስላልፈለገ አንዱን ልጅ በኃጢአተኛ ሥጋ ምሳሌ አድርጎ ወደዚህ ምድር እንደላከው መጽሐፍ ይናገራል። ለዛ ነው መጽሐፍ የእግዚአብሔር ቃል ሲናገር እንደዚህ አለ፣ ክፉ ከሆነው ከአሁኑ ዓለም ያድነን ዘንድ እንደ አምላካችንና እንደ አባታችን ፍቃድ ራሱ ስለ ኃጢአታችን ሰጠ አለ። ስለ ሁላችንም በደል፣ ስለ ሁላችንም መተላለፍ፣ ስለ ሁላችንም ኃጢአት ራሱን አሳልፎ እንደሰጠ መጽሐፍ ይናገራል። ወንድሞቼና እህቶቼ ብቸኛ የኔና የእናንተ ካህናት የሆኑ ብዙዎች ናቸው አለ። እነርሱ ግን እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው አለ። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው አለ። ስለ እነርሱ ያማኝ በሕይወት ይኖራል ካለ በኋላ በእርሱ ደግሞ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው እንደሚችል መጽሐፍ ይናገራል። ወዳጆቼ እናንተ ያድኑናል የምትላቸው እንኳን በክርስቶስ ኢየሱስ አዳኝነት አምነው የዳኑት፣ እናንተ ያጠቁናል የምትሏቸው በክርስቶስ ኢየሱስ አዳኝነት አምነው የዳኑት። ይህ መካከለኛው ቤዛው ኢየሱስ ክርስቶስ ነው። እግዚአብሔር ጊዜና እድሜ የሰጣችሁ ወንድምና እህቶቼ በቻላችሁ መጠን፣ በቻላችሁ አቅም፣ በቻላችሁ ጉልበት የእግዚአብሔርን ስራ እንድትሰሩ ባላችሁበት ሰዓት ላይ፣ ባላችሁበት ጊዜ፣ ባላችሁበት ስፍራ ላይ ወንጌል እንድትመሰክሩ በአጠገባችሁ ላለው ወንድምና እህቶቻችሁ እግዚአብሔርን ቃል እንድትናገሩ የእውነትን ወንጌል እንድትገልጡላችሁ እግዚአብሔር ቃል እንደዚህ ይላል አይደል? ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። በእርሱ የሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎች ስራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ ስራውን እንዳይገለጥ ወደ ብርሃን አይመጣም። ምዕራፍ 3 ላይ ቁጥር 16 ላይ እንደሚናገረው በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ወንድምና እህቶቼ እግዚአብሔር አብ ለዓለም ያለውን ፍቅር
ለሰው ልጅ ያለውን ፍቅር በክርስቶስ ኢየሱስ በልጁ በኩል ለሁላችንም አሳይቶናል፣ አስረድቶናል። ስለዚህ እግዚአብሔር አብ እኛን የወደደበት ፍቅር ልጁን አሳልፎ እስከ መስጠት ድረስ ነው። ወንድምና እህቶቼ በዙሪያችሁ ያለውን ወንድምና እህቶቻችሁን በጌታ ፍቅር እግዚአብሔርን ቃል እንድትነግሯቸው፣ የእውነትን መንገድ እንድታስረዳቸው ዛሬ ይህንን አሳይመንት እንሰጣችኋለን። ዮሐንስ ወንጌል ምዕራፍ 3 እርሱ የሚያምን ሁሉ የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና።